እንደዚህ የሚሄድ ሰው አጋጥሟችሁ ያውቃል? እንደዚህ መሬት ላይ ያንፏቀቀ እግሩን ወይንም ደግሞ ይህንን ኮምፐንሴት ለማድረግ እግሩን በጣም ከፍ እያደረገ የሚሄድ ሰው የማይታጠፍለት ሰው ወይ ደግሞ እግሩ እንደዚህ ብቻ ተንጠልጥሎ ያለ ሰው አጋጥሞት ያውቃል? ከማዮ ክሊኒክ ላይ ያገኘሁትን መረጃዎች ማጣቀሻ አድርጌ ለእናንተ ማድረስ ይሆናል። በመጀመሪያ ደረጃ ዶርሲፍሌክሲዮን ወይ ደግሞ እግራችን እንደዚህ እንዲታጠፍ እና እንዲዘረጋ የሚቆጣጠረውን ጡንቻ የሚቆጣጠረው ዋናው ነርቭ ፔሮኒያል ነርቭ ላይ ዳሜጅ ሲደርስ ነው። እሱ በተለያየ ምክንያት ዳሜጅ ሊደርስበት ይችላል። ከፍተኛ የሆነ ጉልበት ጉዳት ሲያጋጥመው ወይ ደግሞ እዚህ ጋር የሂፕ ሪፕሌስመንት ፔሮኒያል የሚባለው ነርቭ፣ ከዛ ውጪ ደግሞ L4 L5 እና S1 የሚባሉ የታችኛው ወገባችን ላይ ያሉ ዲስኮችም ኮምፕሬሽን ወይ ደግሞ ነርቭ ላይ ጫና ሲፈጥሩ የሳያቲክ ነርቭ ላይ የሱ ብራንች ስለሆነ በዛ ምክንያት እዚህ አካባቢ ብሬችን እንዲታጠፍ የሚቆጣጠረው ጡንቻ ይሰንፋል። ስለዚህ እግራችን ወደ ላይ አይታጠፍልንም። በዛ ምክንያት ነው ሰዎች እንደዛ የሚሄዱት ወይ ደግሞ እግራቸው እንደዚህ ብቻ ተንጠልጥሎ የሚቀረው ማለት ነው። ተጋላጭ የሚባሉ ሰዎች ብዙ ጊዜ እግራቸውን አጣምረው እንደዚህ የሚቀመጡ ሰዎች ረጅም ሰዓት በመንበርከክም ሊፈጠር ይችላል። እንዴት እናክመዋለን? ፎጣ ነገር ኤኒ የተገኘ በእንደዚህ ለቀቅ ሳብ ለቀቅ እያደረግን ጡንቻችንን ማጠንከር ማለማመድ አለበት። ከዛ የተጎዳው እግራችን ይሄ ከሆነ ያልተጎዳው እግር ላይ እንደርበውና ሁለተኛ ስቴፕ ያልተጎዳው እግር ከፍ እንዲያደርገው እያደረግን እያጠፈው ሁለተኛ ስትሮክ ወይንም ደግሞ ድሮፕ ፉት የሚባለው በሽታ ካጋጠመን በእንደዚህ አይነት መልኩ ትሪት እናደርገዋለን።